ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ። መጽሐፍ ቅዱስ ስለ ጌታችን ሲናገር ሁለት በጣም መሰረታዊ የሆኑ ነገሮችን ታሳቢ ባደረገና እነሱን በሚገልጽ ሁኔታ ነው የተጻፈው የሚነግረን። አንደኛው ጌታችን በስጋ ወራት ወይም ከትንሣኤው በፊት ስላደረጋቸውና ስለሆናቸው ነገሮች የሚናገር ነው። ይሄ ምን ማለት ነው? ጌታችን በእመቤታችን ማህፀን ከተጸነሰ ከጽንሰቱ እስከ ትንሣኤው ያደረጋቸው ነገሮች ለቤዛነት፣ ለመድኃኒትነት፣ ለአርአያነት ያደረጋቸው ስለሆነ ልዩ ጊዜ ናቸው። መዋዕለ ሥጋዌ የምንለው ማለት ነው። ከዛ በፊትም ያላደረጋቸው ከዛም በኋላ የማያደርጋቸው ናቸው። መጸነሱ አይደገምም፣ መወለዱ አይደገምም፣ መራቡ አይደገምም፣ መጠማቱ አይደገምም፣ ማዘኑ አይደገምም፣ በአይሁድ እርኩስ ምራቃቸውን እንትፍ መባሉ አይደገምም። ግን አንድ ጊዜ ስለኛ አድርጓል። ለዚህ ነው ዮሐንስ ሊያጠምቀው ሲል ምዕረት ሰፍቅድ እንዴ ዮሐንስ እኔ በአንተ ልጠመቅ ያስፈልገኛል እንጂ አንተ በእኔ ልትጠመቅ እንዴት ብሎ ሲደነቅጥ አይደለም። ምዕረት ሰፍቅድ አንድ ጊዜ ፍቀዳል፣ አይደገምም። አንድ ጊዜ ግን ጥምቀትን ለመባረክ ለመሳሰለው ነገር ያስፈልጋል። ስለዚህ አንድ ጊዜ ያደረገው ነገር ከየት እስከ የት? ከጽንሰቱ እስከ መቼ? እስከ ትንሣኤው፣ እስከ እርገቱ። ስለዚህ መድኃኒታችን ኢየሱስ ክርስቶስ በማኅፀን የጀመረውን ማዳን ለመፈጸም በዚህ ዓለም ሰው ሆኖ ፍጹም ሰው ሆኗልና፣ ፍጹም አምላክ ፍጹም ሰው ሆኗልና ከዚህ የተነሳ ያደረጋቸው ነገሮች ይሄ በስጋ ወራት ያደረጋቸው በመዋዕለ ሥጋዌው ያደረጋቸው ነገሮች ናቸው። ይሄ አንዱ መሰረታዊ ነገር ነው። ሌላው ደግሞ ከትንሣኤ በኋላ ያደረጋቸው ነገሮች አሉ። ከትንሣኤ በኋላ ዘላቂው ነው፣ ቀጣዩ ነው። ከተነሳ በኋላ ሞትን ድል አድርጎ ከተነሳ በኋላ ያደረጋቸው ነገሮች ደግሞ አሉ። ስለዚህ ጌታችን ይላል ቅዱስ ዮሐንስ አፈወርቅ ከትንሣኤ በኋላ ያደረጋቸው ነገሮች ሁለት ነገሮችን ታሳቢ ያደረገ ሁኔታ ነው። ከትንሣኤ በኋላ ያደረገው ምንና ምን? አንደኛው ጌታችን የተነሳው ከሞት በፊት እንደነበረው በስጋና በነፍስ ተዋህዶ መሆኑን በሚያሳይ በሚያስረዳ በሚያስረግጥ ሁኔታ ነው። እንግዲህ ልብ አድርጉ፣ ጌታችን የተነሳው የተዋህደውን ስጋ ይዞ ነው። ግን አንድ መሰረታዊ ለውጥ ደግሞ አለ። ያን ሰውነቱን አካል ዘኢይመውት አድርጎት ነው የተነሳው። ምን ማለት? ያንኑ ሰውነቱን ዳግመኛ ሞት የማያገኘው አድርጎ ነው የተነሳው። አሁን ልብ አድርጉ ልዩነቱን እንድንረዳው። ጌታችን ከትንሣኤው በፊት ይራብ ነበር አይራብም ነበር? ይራባል አይደለም? ሰው ነው። መራብ ኃጢአት አለ። ሰው የመሆኑ ውጤት ነው። የእኛን ባህሪ ተዋህዷል። የእኛ ባህሪ ቢራብ ይስማማዋል፣ ተርቧል። ከትንሣኤ በኋላ ጌታችን ተርቧል? አልተራበም። ያ ሰውነቱን ነው ይዞት የተነሳው። ግን ከትንሣኤ በኋላ የእኛ ሰውነት እንዳይራብ ራብ እንዳያገኘው አድርጎ ሞት እንዳያገኘው አድርጎ ስለተነሳ ከትንሣኤ በኋላ ከዛ በፊት ያደርገው እንደነበረው ከደቀ መዛሙርቱ ጋር በማዕድ አልተቀመጠም። አብሮ ሲበላ ሲጠጣ ሲውል ሲመላለስ አልታየም። ስለዚህ ከትንሣኤው በኋላ ጌታችን ያደረገው ነገር አንዱ መሰረታዊ ጉዳይ ይዞት የተነሳው ሰውነት ከሞቱ በፊት እንደነበረው በስጋና በነፍስ ተዋህዶ መሆኑን በሚያሳይ ሁኔታ ነው። አንዱ ይሄ ነው። ሌላው ደግሞ ያን ሰውነቱን ይዞት ሲነሳ በከበረ ሰውነት እንጂ ከዛ በፊት እንደነበረ የሚራብ፣ የሚጠማ፣ የሚያዝን፣ የሚተክዝ፣ የሚተኛ፣ የሚነሳ እንዳልሆነ ግሎሪፋይድ በሆነ በከበረ ሰውነት የተነሳ መሆኑን በሚያስረዳ ሁኔታ ነው። እነዚህ ሁለቱም በጠበቀ ሁኔታ ነው ጌታችን ከትንሣኤ በኋላ ያደረገው። ምንድን ነው ይሄ ማሳያ? አሁን ጌታችን ከተነሳ በኋላ ከደቀ መዛሙርቱ ጋር አብሮ አልዋልም፣ አብሮ አላደርም፣ አብሮ አልተመላለሰም። በጣም ጥቂት ጊዜ ነው የተገለጠላቸው። በዮሐንስ ወንጌል ምዕራፍ 21 ላይ ምን ይላል? ጌታችን በጥብርያዶስ ጌታችን ለደቀ መዛሙርቱ ሲገለጥ ጌታችን ለደቀ መዛሙርቱ ሲገለጥላቸው ስንተኛ ጊዜው ነው ይላል? ዝም ይላል። ወንዝ ሳሉሱ እንዘ ያስተሪ ጊዜ ለአርዳይሁ። ጌታችን ለደቀ መዛሙርቱ ሲገለጥ ስንተኛ ጊዜው ነው አለ? ሶስተኛ ጊዜው ነው። የዕለቱ የትንሣኤ ተገልጧል። በሳምንቱ ደግሞ ተገልጦላቸዋል። ፈጸምነ ወይም በተለምዶ ዳግም ትንሣኤ የሚባለው እንደገና ደግሞ በሶስተኛው ሳምንት በጥብርያዶስ በጉባኤ ነው። ለግልማ ለኤማሁስ መንገደኞች እንዲህ እያለ ይገለጥላቸዋል። በአንድነት በተሰበሰቡበት ማለት ነው። ሶስተኛ ጊዜ ነው የተገለጠላቸው። ከትንሣኤው በፊትስ ተለይቷቸው ያውቃል?
ከዋለበት እየዋሉ ካደረበት እያደሩ ነው አይደል የምንለው። አያችሁ ልዩነቱ። ከትንሣኤ በፊት አብሯቸው ይውላል፣ አብሯቸው ያድራል፣ አይለያቸውም። ከትንሣኤ በኋላ ግን አልፎ አልፎ ሲያስፈልግ ነው የሚገለጥላቸው። ለምንድን ነው ይሄን ያደረገው? በአንድ በኩል ዝም ብሎ ከትንሣኤ በፊት እንደነበረ አብሯቸው ቢውል ቢያድር አብሯቸው ቢበላ በቃ ከትንሣኤ በኋላ ያለው ሕይወት ልዩነት የለውም ማለት ነው። ከትንሣኤ በፊት እንዳለው ብለው እንዳይሳሳቱ እንዳንሳሳት። ከትንሣኤ በኋላ ያለው ሕይወት የተለየ ነው። ከትንሣኤ በፊት አብሯቸው ይበላ ነበረ። ከትንሣኤ በኋላ ግን አብሯቸው የበላው አንድ ጊዜ ነው፣ በጥብርያዶስ። ለምን? ከትንሣኤ በኋላ መራብ፣ መጠማት፣ መብላት፣ መጠጣት የለምና። ስለዚህ ይህን እንድንረዳ ነው አንዱ። ግን ሌላው ደግሞ ይሄ ጌታችን አሁን ከትንሣኤ በኋላ መብላት ስለማያስፈልገው በከበረ ሰውነት የተነሳ ስለሆነ ጨርሶ አንዴም ባይበላ ደግሞ ምን የሚሉ ሰዎች መንገድ ያገኙ ነበር። አይ ስጋውን እኮ ትቶት ተነስቷል የሚሉ ሰዎች መንገድ እንዳያገኙ። ለምን? ስጋውን ማጥሎት ባይነሳ በፊት ይበላ ነበር፣ አሁን አይበላም። ስለዚህ የሚራውን የሚበላውን ሰውነቱን ጥሎት ተነስቷል ማለት ነው የሚሉ መናፍቃን መንገድ እንዳያገኙ ምን አደረገ ደግሞ? በጥብርያዶስ ደቀ መዛሙርቱን ጠርቶ ማዕድ ሰርቶ አበላቸው፣ አብሯቸው በላ። ሁለቱን በጠበቀ ማለት ነው። ግልጽ ነው ሀሳቡ። በሁለቱም የሚሳሳቱ እንዳይኖሩ፣ ከትንሣኤ በኋላ ያለው ሕይወት ምንም ልዩነት የለውም የሚሉም እንዳይሳሳቱ፣ ምክንያት እንዳያገኙ፣ አይ ከትንሣኤ በኋላ እኮ ሰውነቱን ጥሎ ተነስቷል የሚሉትም ምክንያት እንዳያገኙ። በአጠቃላይ የጌታችን ስራዎች ለመረዳት እነዚህን ሁለቱ ነገሮች ማለት በመዋዕለ ሥጋዌው ከትንሣኤው በፊት ያደረጋቸውንና ከትንሣኤ በኋላ ያደረጋቸውን ነገሮች ለይቶ መረዳት በጣም ወሳኝ ነገር ነው። አሁን ጌታችን ከትንሣኤ በፊት ምን እንዳደረገ እናስታውስ። ከትንሣኤ በፊት ከጽንሰቱ ሰው ሆኖ በዚህ ዓለም ሲመላለስ እስከ ሞቱና እስከ ትንሣኤው ድረስ ምን አድርጓል ብንል ጌታችን ጸልዮአል። ሰው የመሆኑ ውጤት ነዋ። ማልዷል። ሰው ነዋ። ለስምዖን ጴጥሮስ ያለውን ታስታውሳላችሁ። ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስለአንተ ምን አደረግኳል? አማለድኩ። ሰው ሆኗል እንዴ? መማለድ ብርቅ ነው። ተሰድቦ የለም እንዴ? አቤት ሎቱ ስብሐትና እንደው ከሰደበኝ የነገረኝ ነው የሚባለው ነው እንጂ ግን ለትምህርታችን ስለተጻፈ ጋኔን አለብህ ተብሎ የለም። ይሄ እኮ ለእኛ ትምህርት ነበር። ምንም ብንባል እንዳንናደድ እንዳንበሳጭ ነበር እኮ። እሱ አምላክ ሲሆን አንተ እግዚኦ። ይህን ማሰብ በጣም ይጨንቃል። ሆነ ጋኔን አለ። ሰው ደፋር ነው እናያችሁ። ግን ድፍረታችን እግዚኦ። አለመተዋወቅ ይሄ ሁሉ እኮ አለመተዋወቅ። ማንን ምን እያሉ እንደሆነ ቢገባቸው እንኳን እንዲህ ለማለት ቀና ብሎ ማየት አልቻሉም። እና እንዳለመተዋወቅ ያለ ከባድ ነገር የለም። እንዲሁ ሳያውቁ ከማጥፋት ይሰውረን መድኃኒዓለም በእውነቱ። እና እንደዛ አለ ጌታችን፣ እምነት እንዳይጠፋ ስለአንተ አማለድኩ። ሰው ሆኗል። ፍጹም ሰው የሆነ አምላክ ነው። አምላክ የሆነ ሰው አይደለ። ያ አምላክ ሰው የሆነ አምላክ ሰው ሆነ። ከዚህ የተነሳ አምላክ ሰው ከመሆኑ የተነሳ ሰው አምላክ ሆኗል ነው መነሻው። አምላክ ሰው መሆን ነው። ስለዚህ ሰው ሆኗል እና ይሄማ መማለድማ ምን ብርቅ ነገር ነው? ወይም ምንም እንደ ነውር የሚቆጠር አይደለም። ከዛ የበለጠ ስንት ደርሶበታል። ይሄ በመዋዕለ ሥጋዌው ማለት ነው። ሰው ሆኖ በተመላለሰበት እስከ ትንሣኤው ባለው ማልዷል። መማለድ የፍጡራን ስራ ነው፣ ግን አድርጓል። እንደገና ቅዱስ ጳውሎስ እንዲህ ይላል፣ እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋራ ጸሎትንና ምልጃን አቀረበ። መቼ ነው ግን ጸሎትና ምልጃን ያቀረበው? ይቺ የተሰመረችባት ትታያቸዋለች። በሥጋው ወራት። በሥጋው ወራት ማለት ምን ማለት ነው? ከመቼ እስከ መቼ ያለው ጊዜ ነው? ከጽንሰቱ እስከ ትንሣኤ ያለው። የቤተክርስቲያናችን ቋንቋ መዋዕለ ሥጋዌ የምንለው ሰው ሆኖ በዚህ ምድር የኖረበት የተመላለሰበት ያ የማዳኛው ጊዜ፣ እኛን ለማዳን ሰው ሆኖ የተገለጠበት ጊዜ ማለት ነው። በዚህ ምድር የኖረበት ጊዜ በሥጋው ወራት ጸሎትንና ምልጃን አቅርቧል። አዎ ሞትን ፈርቷል። ሰው የመሆኑ ውጤት ነው። ይሄ በሥጋ ወራት ነው። ግን መቼ ነው የተደረገው የሚለውን መለየት ያስፈልጋል። በሥጋ ወራት ነው። ታዲያ ከሥጋ ወራት በኋላስ ወይም ጌታችን ከትንሣኤ በኋላስ? ከትንሣኤ በኋላ ደግሞ በሥጋ ወራት ስለመጸለዩ፣ ስለማዘኑ፣ ስለመተከዙ፣ ስለመማለዱ የነገረን ቅዱስ ጳውሎስ ከሥጋ ወራት በኋላ ግን እንደዚህ እንደማናውቀው
እንደገና ጽፏል። ምን አለ? ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ ምን አንለው አናውቀው። በመዋዕለ ሥጋዌ በዚህ ምድር ሲመላለስ እንደተራበ ከትንሣኤ በኋላ ይራባል አንልም። እንዳዘነ፣ እንደተከዘ፣ እንደጸለየ፣ እንደማለደ አሁንም ከትንሣኤ በኋላ ይቀጥላል አንልም። ያ ለማዳን በልዩ ሁኔታ ክርስቶስ ሰው ሆኖ የፈጸመው የሥጋው ወራት ወይም መዋዕለ ሥጋዌ ነው። ያማ በመስቀል ተፈጸመ ተባለ። በትንሣኤው ታተመ፣ በእርገቱ ተደመደመ። ስለዚህ ከትንሣኤ በኋላ እና ከትንሣኤው በፊት ክርስቶስ ያደረጋቸውን ነገሮች ለይቶ መረዳት በጣም አስፈላጊ ነገር ነው። አለዛም ድብልቅልቁ ነው የሚወጣው አይደለም። ስለዚህ ከትንሣኤ በኋላ እንደዚህ እንደሆነ በሥጋ ወራት ሲሆን ሲያደርግ እንደነበረ አናውቀውም አለ ቅዱስ ጳውሎስ። ይህንኑ ይቀጥልና ዕብራውያን ላይ በደንብ ያብራራዋል። በተለይ ምክንያቱም ዕብራውያን ማለት ለአይሁድ የተጻፈ ስለሆነ ይሄ ብሉይ ኪዳንን ለሚያምኑ በብሉይ ኪዳን ሊቀ ካህናት ነበረ፣ መስዋዕት ነበረ። ያ ሊቀ ካህናቱ በክርስቶስ ተተክቷል። ምክንያቱም ያ ሊቀ ካህናቱ ለክርስቶስ መዳረሻዋ ዜማ ነው፣ ፋናወጊ ነው፣ አማናዊው የማይለወጠው ምትክ የሌለው በየዓመቱ ሌላ መስዋዕት ይዞ መቅረብ፣ ሲሞት በሌላ ሊቀ ካህናት መተካት፣ አሮን ሲሞት በልጁ አልዓዛር ተተክቷል እያለ የማያስፈልገው የማይሻር ዘላለማዊ ሊቀ ካህናት ክርስቶስ መጥቷል። አይሁድ ግን ያ የለመዱት ስለቀረባቸው እንዳይቀር ክርስትናን መቀበል ከበዳቸው። ስለዚህ ቅዱስ ጳውሎስ እያብራራ ይነግራቸዋል። በኦሪት የነበረው በመልከጼዴቅ አንጻር የተነገረለት ሊቀ ካህናት ክርስቶስ መጥቷል። የኦሪቱ መስዋዕት በክርስቶስ ተተክቷል። ስለዚህ መስዋዕቱ የቀረ ሳይሆን በበለጠ ተተክቷል። ክርስቶስም ደግሞ በዕለተ ዓርብ ያን ቤዛነት አንድ ጊዜ ፈጽሟል እያለ ይነግራቸዋል። ዕብራውያን ምዕራፍ 9 ቁጥር 25-28 ላይ እንዲህ ይላል፣ ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። የኦሪቱ ሊቀ ካህናት እንደምታውቁት ሰው ስለሆነ ፍጡር ነው። የሚያቀርበው መስዋዕት ሌላ ነው፣ በግ ነው። ያን ይዞ በየዓመቱ አንድ ቀን ዕለተ አስተስርዮ ዮም ኪፑር በተባለች ልዩ ቀን ወደ ቅድስተ ቅዱሳን ይገባል። በየዓመቱ ግን ያቀርባል። ለምን? አንድ የሚያደርገው ለዓመት ነው የሚያገለግለው። ያው መንግሥተ ሰማያትን አይከፍትም፣ ስርየተ ኃጢአትን አያሰጥም። ከአባር ከቸነፈር ጥቃቅን ነገር ነው ጥቅሙ። ክርስቶስ ያደረገው መስዋዕት ግን ሌላ አይደለም፣ ራሱን ነው። በየዓመቱ መታደስ አያስፈልገውም። አንዴ በዕለተ ዓርብ የፈጸመው ቤዛነት ለዘላለም ያድናል። ስለዚህ ምን አለ? ራሱን ብዙ ጊዜ ሊያቀርብ አልገባም። ልብ በሉ፣ ንጽጽሩ ከኦሪቱ ሊቀ ካህናት ጋር ነው። የኦሪቱ ሊቀ ካህናት በየዓመቱ ይገባል አይደለም? ክርስቶስ ግን በየዓመቱ ወደ መስቀል መውጣት ያስፈልገዋል? አያስፈልገውም። ለምን? ራሱን ሊያቀርብ አልገባም ማለት። እንዲህ ቢሆንስ ማለት ክርስቶስ እንደ ኦሪቱ ሊቀ ካህናት በየዓመቱ መስዋዕት ይዞ መቅረብ ቢያስፈልገው ኖሮስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈልገው ነበር። ግን አለ አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር ስንት ጊዜ ተገልጧል አለ? አንድ ጊዜ ተገልጧል። በዓለም ፍጻሜ ማለት ዘመነ ፍዳ ዓመተ ፍዳ 5500 ዘመን ሲያልቅ ማለት ነው። ኃጢአትን ሊሽር አንድ ጊዜ ተገልጧል። ለሰዎችም አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ስለዚህ ክርስቶስ አንድ ጊዜ ተሰዋ፣ አንድ ጊዜ ቤዛ ሆነ፣ መዳናችንን አንድ ጊዜ ፈጸመ። በቃ ከዚህ በኋላ ምንድነው የሚጠብቀው? ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ማለት በመጀመሪያ ሲመጣ ስለ ኃጢአተኞች ቤዛ ለመሆን እየተነቀፈ እየተሰደበ እንደ ወንጀለኛ በመስቀል ላይ ተሰቅሎ ነው የሞተው። ሁለተኛ ሲመጣ ግን በግርማ መለኮቱ በክበበ ትስብእቱ ይመጣል። ስለዚህ ማዳኑን ፈጽሟል። እንደ ኦሪቱ ሊቀ ካህናት በየዓመቱ ወደ ቤተ መቅደስ መግባት፣ መጸለይ፣ መማለድ፣ ቤዛነት መስዋዕት ማቅረብ አያስፈልገውም። አንዴ በዕለተ ዓርብ ፈጽሟል። እንደዛ ካልሆነ ምን ማለት ነው? ክርስቶስን በየዓመቱ እንደ ኦሪቱ ሊቀ ካህናት ራስህን ወደ መስቀል ውጣ፣ በየዓመቱ ቀራንዮ ውጣ ማለት ነው። ስለዚህ ክርስቶስ ማዳኑን ያልፈጸመ ይመስል አሁንም ይማልዳል። አሁንም ይጸለያል። አሁንም መስዋዕት ያቀርባል ማለት እንደ ፍጡሩ እንደ ኦሪቱ ሊቀ ካህናት ማድረግ ነው። ቤዛነቱንም ያልተፈጸመ ጎደሎ ማድረግ ነው ማለት ነው። ይቀጥላል ሐዋርያው ዕብራውያን ምዕራፍ 7 ላይ ቁጥር 22-27 ደግሞ እንዲህ ይላል፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አሁን ንጽጽሩ ከኦሪቱ ጋር ሊቀ ካህናት ነው። የኦሪቱ ሊቀ ካህናት ስለሚሞት እሱ ሲሞት ለማን ይተላለፋል? ክህነቱ ለልጁ ለበኩር ልጁ ይተላለፋል።
ክርስቶስ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለዚህ የሚተካ አይደለም። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል ይላል። ሊያማልድ የሚለው ከኦሪቱ ሊቀ ካህናት አንጻር ነው። የኦሪቱ ሊቀ ካህናት በየዓመቱ እሱ ሲሞት ሌላ እየተተካ በየዓመቱ መስዋዕት እያቀረበ ነው ለሕዝቡ ጸሎት መስዋዕት የሚያቀርበው። ክርስቶስ ግን ሊያማልድ ዘወትር በሕይወት ይኖራል ማለት እንደ ኦሪቱ የሚተካ አይደለም ለማለት ነው። ዘላለማዊ ነው። ስለዚህ ደግሞ አለ አሁን ያ ሊያማልድ ያለው ምን ማለት እንደሆነ ቀጥሎ ይተረጉመዋል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ምን ይችላል አለ ፈጽሞ ምን ይችላል ሊያድናቸው ይችላል። ሊያማልድ ያለው ከኦሪቱ ሊቀ ካህናት ነው። የኦሪቱ ሊቀ ካህናት ወደ እግዚአብሔር ነበር የሚያቀርበው። ከዛ ወደ አማናዊው መጣና ክርስቶስ ግን እንደ ኦሪቱ ሊቀ ካህናት ስላልሆነ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ሊያማልዳቸው ይችላል አለ ሊያስታርቃቸው ይችላል። ሊያድናቸው ይችላል። ሊያድናቸው ይችላል። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያድናቸው ይችላል። ሊያድናቸው ይችላል። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። የኦሪቱ ሊቀ ካህናት መጀመሪያ ስለ ራሱ ኃጢአት መስዋዕት ያቀርባል፣ ስለ ቤተሰቡ፣ ከዛ ስለ ሕዝቡ ያቀርባል። ክርስቶስ ግን ንጹሕ ባህሪ ስለሆነ ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይሄን አንድ ጊዜ ፈጽሞ አድርጓል። መቼ ነው ይሄን የፈጸመው? በዕለተ ዓርብ። ስለዚህ ክርስቶስ ራሱን የተወደደ መስዋዕት አድርጎ ባቀረበ ጊዜ ይህንን የቤዛነት የመስዋዕትነት ሰውን የማዳን ስራውን አንድ ጊዜ ፈጽሞ አድርጓል። ምረሷ ርሶ በደብተራ ርሱ ራሱን መስዋዕት መሰዊያ አድርጎ አንድ ጊዜ ራሱን የተወደደ መስዋዕት አድርጎ አቀረበ። በዛም እኛን አዳናን፣ መዳናችንን ፈጸመ ነው የሚለው። ዕብራውያን ይህንን በደንብ የሚያብራራ ነው። አንድ ማሳረጊያ እንመልከት እዚሁ ዕብራውያን ላይ። በዚህም ፈቃድ ይላል ቅዱስ ጳውሎስ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ምን ሆነናል አለ ተቀድሰናል። ስንት ጊዜ በማቅረብ? አንድ ጊዜ በማቅረብ ፈጽሞ ተቀድሰናል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። የኦሪቱ ማለት ነው። እርሱ ግን ኢየሱስ ክርስቶስ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ ምን ሆነ ይላል በእግዚአብሔር ቀኝ ተቀመጠ። በእግዚአብሔር ቀኝ ማለት እግዚአብሔር ቀኝና ግራ ኖሮት እንዳልሆነ ይታወቃል። በእግዚአብሔር ቀኝ ማለት እሪናውን በጥንተ ክብሩ በቀደማ ኗኗሩ በጥንተ ክብሩ ማለት ነው። እኛም ሰው ሲሆን ስለኛ ተዋርዶን ተቀብሏል። እኛን ለማዳን የተቀበለውን ይህን የማዳን ተልኮ በራሱ የወሰደውን የማዳን ተልኮ ሲፈጽም በእግዚአብሔር ቀኝ ተቀመጠ ማለት ወደ ቀደመ ክብሩ ወደ ጥንተ ኗኗሩ ተመለሰ ማለት ነው። ያ ተራበ፣ ተጠማ፣ አዘነ፣ ተከዘ፣ ተሰደበ፣ ተነቀፈ፣ ምራቅ ተተፋ የሚባለው ተቋጨ። ፋይሉ ላይ መለስ ተዘጋ። ስለዚህ ወደ ጥንት አኗኗሩ መመለሱን የሚገልጽ ነው። ስለ ኃጢአት አንድን መስዋዕት ለዘላለም አቀረበ፣ ቤዛነቱ ፈጸመ፣ አለቀ። ስለዚህ ወደ ጥንት አኗኗሩ ወደ ቀደመ ክብሩ ተመለሰ፣ በእግዚአብሔር ቀኝ ተቀመጠ የሚለው እሱን ነው። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ምን አድርጓቸዋል አለ ፍጹማን አድርጓቸዋል።